ጠላቴ ከአዲስ አበባ አባሮኝ ራሴን እዚህ ገጠር ውስጥ አገኘው። በዚህ ቪዲዮ ለሚመጣብኝ ችግር ራሴው ኃላፊነቱን ወስጄ የጠላቴን ፎቶ ይፋ ለማድረግ እገደዳለሁ። እኔ ቲክቶክ የጀመርኩት ቲክቶከር ለመሆን ሳይሆን ዩቲዩብን ለማስተዋወቅ ነበር። ነው ታምሩ ይባላል። ከዚህ በፊት ዩቲዩብ ከአንዴም ሶስቴ ሞክሬያለሁ፣ ግን በአንዱም አልተሳካም ነበር። ነገር ግን ከ7 ወር በፊት ክላስ ውስጥ ቁጭ ብዬ ባለሁበት ወደ አእምሮዬ አንድ ሀሳብ መጣልኝ። ይነበብ ለምን በህይወት በልታቸው የምጠጣቸው የማታውቃቸውን ነገሮች የሞከርክ ቲክቶክ ቪዲዮ አሰራ? አላቅማማው። በህይወት እርጎ የሚባል ነገር ጠጥቼ አላውቅም ነበር። ቀጥታ አንድ እርጎ ቤት ገባውና ለመጀመሪያ ጊዜ እርጎ ተሞከረ። በጣም አሪፍ ነው። አዎ ከዳቦ እርጎ በፊት ይሄን ቪዲዮ ነበር የሰራሁት። ከዛ ገምቱ ምን እንደተፈጠረ። 355 ቪው እና 13 ላይክ ነበረው። ተናደርኩ። ድጋሚ ፖስት አደረኩት። 16 ቪው እና 5 ላይክ። ቲክቶክ ከመጀመሪያ ተስፋ ቆረጥኩኝ። ነገር ግን ከ17 ቀን በኋላ አንድ ሀሳብ መጣልኝ። ለምን ወይስ ወር አላደርገው? ዳቦ እርጎ። በፍጹም ባልጠበቁት ቪዲዮ በአንድ ቀን ውስጥ 150 ቪው አገኘሁ። ከዛ ቪዲዮ በኋላ እየዞርኩኝ ቪሎግራፕ ማድረግ ጀመርኩኝ። ሳቅ፣ ውጥት፣ ጉርስ። በሁለት ወር ውስጥ 25,000 ተከታይ ማፍራት ቻልኩኝ። ምስኪን መጋባት 25,000 ፎሎወርስ መድረስ። አቤት ግጥምጥሞ። ነገር ግን በሚያሳዝን ሁኔታ በመጨረሻም ራሴን ሆስፒታል አገኘሁት። ታመምኩ። ኮንትራት ባጃጅ ጠራው። ጉዞ ወደ ሆስፒታል። ምክንያቱ ደግሞ ራሴን ሰጥቼ ነበር ቲክቶክ ቪዲዮ እየሰራው የነበረው። ረሃብና ፀሐይ ያጠናገሩኝ ቪዲዮ ስራ ስለነበር ተጎዳሁ። ከአንድ ሳምንት በኋላ አገግሜ ተመለስኩኝ። ነገር ግን በጊዜው በቲክቶክ ቋንቋ አካውንት የተመቶ ነበር። ለወራት 25,000 ፎሎወር ላይ ለመቆየት ተገደድኩ። ተስፋ በመቁረጥና ተስፋ ባለመቁረጥ መሃሉ ላይ ሆኜ ወደፊት መሄድ ሲገባኝ ወደ ኋላ ማሽቆልቆል ጀመርኩኝ። አዲስ ነገር ምን ልፍጠር ብዬ ማሰብ ጀመርኩኝ። ኦኬ ከዚህ በፊት ቫይራል የወጣሁት ባልተለመደ መልኩ ቪሎግ ስለሰራው ነበር። ይህ ማለት የኢትዮጵያ ሕዝብ አዲስ ነገር ማየት ይወዳል። አንድ ሀሳብ መጣልኝ። ሰላም ያዳ እንዴት ነሽ? አዲስ ኮንቴንት ጀምሬያለሁ። በፈለግሽው ነገር እኔን ቻሌንጅ ማድረግ ትችያለሽ። እኔም ቻሌንጁን እወጣዋለሁ። ዛሬ ቻሌንጅ ለይነበብ ልሰጥ ነው የመጣሁት። ያደሽ የሰጠችኝን ቻሌንጅ ተወጣው። ቪዲዮም ተቀባይነትን አገኘ፣ ቫይራል ወጣ። ኢጄ እንዴት ነህ? አሁን ደግሞ ተራው ያንተ ነው። የፈለከውን ቻሌንጅ ስጠኝ። ዛሬ ለይነበብ ወይም ለዳቦ እርጉ ቻሌንጅ ልሰጠው ነው የመጣሁት። ይሄን ቪዲዮ በደንብ ቫይራል ወጣ። ዶክ እንዴት ነህ? እስቲ ቻሌንጅ ስጠኝ። ነበብ ታምሩ ቻሌንጅ ላደርግ እፈልጋለሁ። ይሄ ያመጣሁት አዲስ ኮንቴንት ሰራ። ቪዲዮዎቼ በ100 ሺዎች ላይክ መደረግ ጀመሩ። በደንብ ተቀባይነትን አገኘ። እኔ ሳልጠይቅ ቻሌንጆች በራሳቸው ጊዜ መምጣት ጀመሩ። አዲስ በጀመርኩት ቻሌንጅ አይፎን 13 አገኘሁ። በተሰጠኝ ቻሌንጅ ስልኩን ለመውሰድ በህይወቴ ለመጀመሪያ ጊዜ አዲስ አበባ ገባሁ። ከብዙ ሰዎች ጋር ተዋወቅኩ። ኢቢኤስ ላይም ቀረብኩ። በዛ መሀል ነበር ጠላቴን ያገኘሁት። ፎቶን ባሳያችሁ ሁላችሁም ታውቁታላችሁ። ይኸው አዎ የኔ ጠላት ይነበብ ነው። አዲስ አበባ መቅረት አለብኝ ብዬ ወስኜ ነበር፣ ግን ውስጥ ያለው ይነበብ ፈራ። እሱ ብቻ ሳይሆን በሳምንት በዛ ቢባል አንድ ቪዲዮ ብቻ የሚለቀው። ብዙ መስራት እየቻለ ምክንያት ያበዛ። አሁን ግን ከራሴ ጋር የምጋፈጥበት ሰዓቱ ደርሷል። ወደ ኋላ ሳይሆን ወደፊት ላልቆም የምጓዝበት። ይነበብ ታምሩ ይባላለሁ። እግዚአብሔርን አስቀድሜ እናንተን አስከትዬ ህይወቴን ለመቀየር ጉዞዬን ሀብዬ ጀምሬያለሁ።